ሰላም እንዴት ናችሁ? ክቡራን የቻናላችን ቤተሰቦች ዛሬ ጥያቄ እንሰራለን። ሎጂክ ኤንድ ክሪቲካል ቲንኪንግ ፍሬሽማን ኮርስ ጥያቄዎችን እናያለን ማለት ነው። ጥያቄ መስራትም አንዱ የንባባችሁ አካል እንደሆነ ቁጠሩ። ብዙ ጊዜ ጥያቄ ሳይሰሩ ምናምን ልጆች ፈተና ላይ ይጨነቃሉ። እኛም በእኛ ጊዜ ጥያቄ በስፋት አለመስራታችን በጣም የጎዳን ቦታ አለ። ጥያቄ መስራት በጣም ይጠቅማችኋል። ከንባባችሁ ጎን ለጎን ባለችው ትርፍ ሰዓት ደግሞ ጥያቄ ብትሰሩ እላለሁኝ ማለት ነው። እንደኔ እዚህ ጋር የሐዋሳ ዩኒቨርሲቲ ሚድ ኤግዛም ያገኘነው አለ። ብዙ ጥያቄዎችን ታገኛላችሁ። እናስቀምጥላችኋለን ቴሌግራም ላይ ምናምን ጠይቁን። አድራሻችንን ዲስክሪፕሽን ቦክስ ውስጥ እናስቀምጥላችኋለን ማለት ነው። እዚህ ጋር የተሰሩ ጥያቄዎች አሉ። ለእናንተም በጣም ቀላል ስለሆኑ እንድትሞክሯቸው እዚህ ጋር ጥያቄዎችን በቪዲዮ መልክ አቀረብኩላችሁ ማለት ነው። ያው አይን ጥራት ብዙም የለውም ጥያቄ ስለሆነ ፎቶ ምናምን ተሰርቆ ብዙ ጊዜ አይፈቀድም ፎቶ ማንሳት ግቢዎች ላይ እና መምህራን ፎቶ እንዳታነሱ ስለሚከለክሉ በድብቅ ምናምን ስለሚነሳ ነው እንደዚህ ጥራቱ ደብዘዝ ያለው። እንደምንም ለማንበብ እየሞከራችሁ ጥያቄዎችን ስሩ እላለሁ ማለት ነው። እዚህ ጋር ትሩ ፎልስ አለ። ብዙ ጊዜ ጥያቄ አወጣጡ ዘሴም ነው። ትሩ ፎልስ ይኖራል፣ መልቲፕል ቾይስ ይኖራል፣ ምርጫ ይኖራል ማለት ነው። ይሄ ሁል ጊዜ አይደለም ግን ምርጫ ብዙ ጊዜ ይኖራል። ማቺንግ አንዳንዴ የማይኖርበት አለ። እንዲሁም ደግሞ ምን አለ እዚህ ጋር ሌላው ሾርት አንሰሮች አሉ ማለት ነው። ሾርት አንሰር መስት ነው ግቢ ላይ ማወቅ ያለባችሁ። ብዙ መምህራን ደረቅ ጥያቄ ያው ያወጣሉ። ደረቅ ጥያቄ ተማሪ ምን ያህል አውቋል የሚለውን ለመፈተን በጣም ይወጣል ደረቅ ጥያቄ። ስለዚህ በዛ መልክ ትዘጋጃላችሁ ማለት ነው። አሁን ለምሳሌ እነዚህ ከቻፕተር 1 2 እንዲሁም 3 ያጠቃልላሉ። አኮርዲንግ ቱ ስኬፕቲክስ ኤኒ ሰርች ፎር ትሩዝ ኢዝ ቢካውዝ ትሩዝ ካኖት ቢ አቴንድ ይላል። እዚህ ጋር ያለችው ቃል እንትን ብላለች አትታያችሁም አይ ቲንክ። እና ሁለተኛው ጥያቄ ሴማንቲክ ሆሊዝም። እዚህ ጋር ያሉት ጥያቄዎች በጣም ቀላል ናቸው። መልሶቻቸው ከፊት ስለተሰሩ ወረቀት ላይ የተሰሩ ስለሆኑ እናንተም መሞከር ነው ያለውን እያያችሁ ማለት ነው። መልሶቹ እዚህ የተጻፉ ስለሆነ ብዙም ለእናንተ ማለት አያስፈልግም። ሁለተኛው እዚህ ጋር ሴማንቲክ ሆሊዝም አሁን አንደኛውና ሁለተኛው ከቻፕተር 3 ነው የወጣው። አሁን ይህን ጥያቄ መስራታችሁ ምንድነው የሚጠቅማችሁ? ለምሳሌ ከቻፕተር 3 ምን አካባቢ ላይ ፎከስ ያደርጋል፣ ምን አይነት ጥያቄዎች ይወጣሉ፣ ምን አይነት ኮንቴንት ያላቸው ጥያቄዎች ይወጣሉ የሚለውን እንድታውቁ ይረዳችኋል ማለት ነው። አሁን ቻፕተር 1 ማለት ዘ ሜን ሪዝን መኒ ፒፕል አቮይድ ፊሎሶፊ ዛት ኢት ኩዌሽንስ አወር ዲፕሊ ሄልድ ቢሊፍስ ትሩ ነው። አሁን ቻፕተር 1 ላይ ያለ ሀሳብ ነው። ፊሎሶፊን ብዙ ሰዎች የሚጠሉት ፊሎሶፊ በጣም ጠልቆ ጥያቄዎችን ስለሚያነሳ እምነታችንን ሊሽሩ የሚችሉ ነገሮችን ስለሚያነሳ ብዙ ሰው አይወደውም። ስለዚህ እንደዚህ አይነት ነገሮች አሉ ማለት ነው። ትሩ ፎልስ ላይ እዩዋቸው እነዚህን ጥያቄዎች ፓውዝ አድርጋችሁ ቪዲዮን አቁማችሁ ይህንን አሁን የተሰራውን ጥያቄ እያንዳንዱን ማለቴ ለእናንተ ጊዜያችሁን መብላት ይሆንብኛል። ሁለተኛው መልቲፕል አሁን ቾይዝ አለ፣ ምርጫ አለ። ምርጫ ላይ አሁን ለምሳሌ ስለ ሎጂክ እና ክሪቲካል ቲንኪንግ ይጠይቃል። ዳዝ ኖት ኤም ቱ ይላል። ሎጂክ እና ክሪቲካል ቲንኪንግ አላማው ያልሆነ ወይም ደግሞ የጥናት ዘርፎ ያልሆነ ከነዚህ ውስጥ የትኛው ነው ይላል። ነርቸር ዘ ስኪልስ ሪኳየርድ ቱ ኮንስትራክት ጉድ አርጊመንት። እሺ። ቴክ ኤኒ አክሽን ቤስድ ኦን ሪዘኒንግ። እሺ። ሪኮመንድ ዱይንግ ዋት ዘ ማጆሪቲ አር ዱይንግ። ሪኮመንድ ዱይንግ ዋት ዘ ማጆሪቲ አር ዱይንግ አይደለም። ኦል ኦፍ ዘ አባብ ካሉት አባብም አይደለም። ነን ኦፍ ዘ አባብ። ስለዚህ የዚህኛው ትክክለኛ መልስ የሚሆነው ምንድነው? ዳዝ ኖት ኤም ቱ የሆነው ሲ ነው። ሪኮመንድ ዱይንግ ዋት ዘ ማጆሪቲ አር ዱይንግ ሁሉም ሰው የሚያደርገውን እንድታደርጉ አይገፋፋም። ሎጂክ ኔጌቲቭ የሆነውን ትመርጣላችሁ ማለት ነው። ጀነራሊ ስለ ሎጂክ ያለውን ሀሳብ ያነሳል። ስለ ሜታፊዚክስ ያነሳል። እዚህ ጋር ዋን ኦፍ ዘ ፎሎዊንግ ኢዝ ኖት ዘ ኮንሰርን ኦፍ ሜታፊዚክስ ብሎ ኔጌቲቭ የሆነውን ትመርጣላችሁ ማለት ነው። ጥያቄዎቹ ብዙ አይከብዱም፣ ግን አሁን ፈተና ላይ ብዙ ጊዜ የምትባዩ ስለምንድን ነው እናንተ አሁን ጨን ብላችሁ የምታነቡበት አካባቢ ምናልባት የቻፕተሩ የትምህርቱ ኮንሴፕት ብዙም የሌለበት አካባቢ ሆኖ ጥያቄዎችን ስላላያችሁ ከዛ አካባቢ ጥያቄዎች አንዳንድ ጊዜ በነገራችን ላይ ከአምና ጥያቄዎች ቀጥታ ይመጣሉ በዚህኛው ዓመት። ስለዚህ የአምና ፍሬሽማን የወሰዱትን ጥያቄዎች ተከታትላችሁ ጥያቄዎችን እያገኛችሁ መስራት አለባችሁ። እኛም እዚህ ቻናል ላይ ለእናንተ ትክክለኛ መረጃ እናጋራለን።
ያገኘነውን አሪፍ ነገር ወደ እናንተ ሼር እናደርጋለን። እነዚህን ጥያቄዎች ፎሎ እያደረጋችሁ እያያችሁ የተሰሩ መልሶቻቸው ላይ ስላሉ ብዙም እንትን አይደለም የሚከብዱ አይደሉም። ደግሞ እንዳዩዋቸው እዩዋቸው በደንብ። ሌሎች ጥያቄዎችንም ስናገኝ እንለቅላቸዋለን። ግን ፕሊስ ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ደግሞ ላይክ አድርጉ። አመሰግናለሁኝ ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው እላለሁ ማለት ነው።